السلام عليكم ورحمة الله تعالى وبركاته. ሁላችሁንም ሀበይቦ ገሬት መጣሙ ይላል። ቢስሚላህ ወሰላቱ ወሰላሙ አላ ኸይሪል አናም። በመጀመሪያ ያሰባሰበን የባረከን አላህ የተመሰገነ ይሁን። የፍጥረት ዓለም ዋናጅ የሰው ልጆች ሁሉ ጌታ የንጉሶች ንጉስ ማይቻለውን ሁሉ የሚያሳካው አርራህማን የተመሰገነ ይሁን። አልሐምዱሊላህ ረቢል ዓለሚን። ከዛም በመከተል እዚህ የታደማችሁ ከፍተኛ የመንግስት አመራሮች፣ የተከበራችሁ አባቶቻችን፣ በኢትዮጵያ ኢኮኖሚክ ሽግግር ላይ ትልቅ ሚና ያላችሁ ጋራዶች፣ ነጋዴዎች፣ እንዲሁም የሁላችን ተምሳሌት የሆነው ብቻውን ኡማን ይመዝናል የምለው ወንድማችን ሙኒር እንኳን ደስ አለ። ሙኒር የምጠቅብኝ ብያለሁ። ንግግሬን በአንድ ቃል ልቋጭ። እንትን ማነሳው አጭር ነገር። አንድ ወጣት አባቱ ይሞትና እናቱ ትልቅ ሀብት ትቶሏል። ያ ወጣት ግን ይህን ሀብት መሸከም አልቻለምና ጥበብ እንዲወስድ ወደ ጠቢቡ ኡስታዝ ላከችው። ጠቢቡ ኡስታዝ ደግሞ የሚኖረው ትልቅ የድሮ ቤተ መንግስት ውስጥ ነው። በጣም የሚያምር አርክቴክት ያለበት። ጠቢቡንም እንደተገናኘው ጥበብ ካንተ ልማር መጥቻለሁ አለው። ጠቢቡም በብርጭቆ ዘይት ሰጠውና ቤተ መንግስቱን ዙረ ተመለስ፣ ዘይቱ እንዳይደፋ አለው። ወጣቱ ዘይቷን እያየ ሮጥ ሮጥ ብሎ ጨርሶ ንጉሱ ጋር መጣ፣ ኡስታዙ ጋር መጣ። እሺ ያለው ዘይቱን ይዛ አለው። አልተደፋም። አዎ ተሳክቶልኛል ብሎ ሲያስብ ጠቢቡ ግን ጠየቀው፣ በሩ ላይ ያለውን ቅርጻ ቅርጽ አይተኸዋል አለ። አላየውም አለ። ምነው ትኩረቱ ዘይቱ ላይ ነበር። እሺ ስትወርድ የሚወርደውን ፋውንቴን አስተውለዋል? አላየውም አለ። እኮ ትንሽ ደግሞ ወረድ ስትል የሚያምር የቴምር ዛፎችን ዲዛይን አስተውለሃል? አላየውም አለ። እኮ ደግሞ በላይኛው ወርደ በደረጃው ስትወርድ ያለውን ማሳ የሚያምረውን አይተዋል? አላየውም አለ። እንግዳማ እንደገና ዘይት ሞላና ዙረህ ተመልክተናል። ዘይቱን ያዘና ያላየውን ለማሳካት እያንዳንዱን ዲዛይን እያየ ጎብኝቶ መጣ። ጎብኝተ መጣ አለው። አዎ አለ። ንገረኝ አለው። እያንዳንዱ ዘርዝሮ ውበቱን ነገረው። በጣም ተሳክቶልሃል አለ። እሱም ፈገግ ሲል ዘይትህስ አለው። ጎንበስ ሲል ለካ ያን ሲያይ ዘይቱ ተደፍቷል። እንኳን ቅድም ህንፃዎችን ሳይ ዘይቱን ጠበቀ። አሁን ደግሞ ህንፃዎችን አይቶ ዘይቱን አጣው። ያኔም ጠበቡ ኡስታዝ ምን አለው? ትምህርቱ